በአውሮፓ ሻምፒየንስ ሊግ ምንም አይነት ሽንፈት ያላስተናገዱት አርሰናሎች በውድድር ዓመቱ ጠንካራ ብቃታቸውን ባሳዩበት በአውሮፓ መድረክ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ዛሬ ምሽት ከስፖርቲንግ ሊዝበን ጋር በሚያደርጉት ጨዋታ የሚጀምሩ ይሆናል። በምሽቱ ጨዋታ ቡካዮ ሳካ፣ ዴክለን ራይስ፣ ጁሪያን ቲምበር እንዲሁም ፒየሮ ሂንካፔ፣ ኤብሬቺ ኤዜና ሚኬል ሜሪኖ በጉዳት ምክንያት እንደማይሰለፉ ቢነገርም ዴክለን ራይስ፣ ጋብሪኤል ማጋሌዥ እና ሊያንድሮ ትሮሳርድ ደግሞ ለጨዋታው ብቁ እንደሚሆኑ ይጠበቃል። ከዚህ ቀደም ሁለቱ ቡድኖች 7 ጊዜ ተገናኝተው አርሰናል 3 ጊዜ ማሸነፍ ሲችል ስፖርቲንግ ሊዝበን 1 ጊዜ ድል ሲቀናው 3 ጊዜ ደግሞ ባቻ ውጤት ጨዋታቸውን አጠናቀዋል። ቪክቶር ዮኬሬሽ በ102 ጨዋታዎች 97 ጎሎችን ላስቆጠረበት የቀድሞ ክለቡ ዛሬ በተቃራኒው የሚገጥም ይሆናል። ባለፈው ዓመት በአውሮፓ ሻምፒየንስ ሊግ በዚሁ በስታዲዮ ጆሴ አልቫሌድ ተገናኝተው መድፈኞቹ 5-1 በሆነ ውጤት ማሸነፋቸው ይታወሳል። በዛም ጨዋታ ጋብሪኤል ማርቲኔሊ፣ ካይ ሃቨርትዝ፣ ጋብሪኤል ማጋሌዥ፣ ቡካዮ ሳካና ሊያንድሮ ትሮሳርድ አምስቱንም ጎሎች ያስቆጠሩ ተጫዋቾች ነበሩ። ስፖርቲንግ ሊዝበን ከእንግሊዝ ክለቦች ጋር ባደረጉት ያለፉት 10 ጨዋታዎች በደርሶ መልስ ጨዋታ 9ኙን ማሸነፉ ይታወሳል። አንዱን ሽንፈት ማስተናገድ የቻለው ደግሞ በማንቸስተር ሲቲ ነበር። የፖርቹጋሉ ፖርቶ የሩብ ፍጻሜ ጨዋታን አሸንፎ በማለፍ እስካሁን የፖርቹጋል ብቸኛው ክለብ መሆን የቻለበትን አይረሴ ታሪክ ስፖርቲንግ ሊያሳካው ይችል ይሆን የሚለው የብዙዎች ጥያቄ ሆኗል። የአርሰናሉ አሰልጣኝ ሚኬል አርቴታም ስለ ጨዋታው ተጠይቀው ስፖርቲንግ በሜዳቸው በቻምፒየንስ ሊጉ አስደናቂ ጉዞ ነበራቸው፣ እኛም የምንፈልገው ይህንኑ ነው፣ ከባድ ጨዋታን ማሸነፍ ፍላጎታቸው እንደሆነም ተናግረዋል። ግብ ጠባቂው ዴቪድ ራያ ደግሞ ስላለፉት 2 ጨዋታዎች ሽንፈት ቢወሩም እኛ ማን እንደሆንን ለማሳየት ወደ ሜዳ እንገባለን፣ የምሽቱ ጨዋታ ከባድ ቢሆንም ክለባችን ግን ፊት አውራሪ ነው ሲል ተደምጧል። ኦፕታ ሱፐር ኮምፒውተር 53.1% የማሸነፍ ዕድልን ለአርሰናል ሲሰጥ ቪክቶር ዮኬሬሽ በአውሮፓ ሻምፒየንስ ሊግ ለሁለቱም ክለቦች ጎል ያስቆጠረው የመጀመሪያው ተጫዋች ሊሆን ይችላል ሲል ቅድመ ግምቱን አስቀምጧል። አርሰናል ባየር ሊቨርኩሰንን 3-1 በሆነ ድምር ውጤት አሸንፎ ሲመጣ ስፖርቲንግ ደግሞ ቦዶ ግሊምትን 5-3 በሆነ ድምር ውጤት በመርታት ለሩብ ፍጻሜው መድረስ ችሏል። አርሰናል በአውሮፓ መድረክ በጥሎ ማለፍ ጨዋታዎች የፖርቹጋል ክለብን አሸንፎ አያውቅም። 4 ጊዜ አቻ ሲለያዩ 2 ጊዜ ደግሞ ሽንፈት አስተናግደዋል። ስፖርቲንግም በአንጻሩ አርሰናልን በሙሉ ጨዋታ ውጤት አሸንፎት አያውቅም። 4 ጊዜ ተሸንፎ 3 ጊዜ አቻ ተለያይቷል። ነገር ግን 2022-23 የውድድር ዘመን ሁለቱ ክለቦች በኢሮፓ ሊግ ተገናኝተው 3-3 በሆነ አቻ ውጤት ሲለያዩ በወቅቱም በመለያ ምት ስፖርቲንግ ወደ ቀጣዩ ዙር ማለፉ ይታወቃል። በአርሰናል በኩል ግብ ጠባቂ ዴቪድ ራያ፣ በተከላካይ ስፍራ ደግሞ ቤን ዋይት፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌዥ እና ሪካርዶ ካላፊዮሪ ይሰለፋሉ ተብሎ ሲጠበቅ በአማካይ ስፍራ ደግሞ ማርቲን ዙቢሜንዲ፣ ዴክለን ራይስ እና ማርቲን ኦዲጋርድ ይጠበቃሉ። እንዲሁም በአጥቂ ስፍራ ላይ ስንመለከት ኖኒ ማዱዌኬ፣ ቪክቶር ዮኬሬዥ እና ጋብሪኤል ማርቲኔሊ በመጀመሪያው አሰላለፍ ይገባሉ ተብለው ይጠበቃሉ።